ጆን ዳንኤልና ፒዶ ሌሎችም ተመልሰዋል። ያው የኔ በጣም ቤስት ምላቸው ያው የገባሁትኝ የጆን ዳንኤልን መፈታት ምክንያት በማድረግ እንኳን ደስ አላችሁ ለማለት ነው የገባሁት። ስፔሻል እግዚአብሔር ክፉና ደጉን ታዩበታላችሁ። እኛ ግን አለ በጣም ባለውለቴ ነው። እንዴት ነሽልኝ ፍቅርዬ? ኮንግራቹሌሽን ልጃችን ደስ እንዳለኝ ጋይስ ትናፍቁት ነገሩን በሌላ ተሰልች እኔ ጆን ዳንኤል ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹም ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። ጆን ዳንኤል እንኳን ለቤት አበቃ። ያ ደስ ብሎኛል ስለተፈታ። የኔ አባት በቃችሁ ሁሉንም እግዚአብሔር ፒዶዬ ናዮ ሁላችሁ እግዚአብሔርን እነ ዴቡ ሁላችሁ እግዚአብሔርን በጣም ነው ደስ ያለን። ጆዬ በቅርቡ ለዚህ ያበቃችሁ ወደ ስትሪሟ ትመለሳለች። አሁን ማሰብ ያለብን ወደሚሰራው ስራ ምናምን በፊት በሞራል ነው የምንገናኘው። ጆዬ እንወድሻለን አባቴ። ይመቻችሁ። አሬ ታደታት እንኳን ደስ ያላችሁ። እንግዲህ ሚናደድ ካለ ይናደድ፣ የሚደብረው ካለ ይደብረው። አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ። ከምንም በላይ እናቱ ቮይስ አድርጋለች። እናቱ እንዴት ደስ እንዳላት ጌታን ነው የምላችሁ። እግዚአብሔርን አስቱ ቮይስ አድርጋለች ነበርና በቃ ደስ ብሏታል። እንዴት ደስ እንዳለ አስቡ። እሷ ደስታ በቃ ከማንም በላይ የምትደሰተው እሷ ነች። በጣም ስለዚህ እንኳን ደስ አለሽ በሏት እናቱንም ያራዳ ልጆች። እግዚአብሔር እንኳን ለቤት አበቃ። እግዚአብሔር እንኳን ለቤት አበቃ። ጆን ዳንኤል ደስ ብሎ አንተም ሳትሆን ሌሎችም አብራችሁ በነፃ ትለቀቃላችሁ ስለተባለ በጣም ደስ ይላል። ጆን ይመችህ፣ በርታ። እግዚአብሔር ካንተ ጋር ይሁን። ብዙ የሚወዱ የሚያከብሩ አድናቂዎች አሉ። ሆፕፉሊ ነገሮች ይሳካሉ። በአንተ በጣም የተወቀሰው የዛኔ ምን ነው ባልገባው ብዬ የተጸጸትኩበት ቀን ነው። ፈጣሪ በሚያውቀው እንዴት ተጎትጉቼ እንደገባው ማንም ያውቃል። ግን የኔን ስም ማጥፋት ስራቸው ስለሆነ ምንም ማድረግ አይቻልም። ለማንኛውም ጆን እግዚአብሔር እንኳን ለቤት አበቃ። እግዚአብሔር ይጠብቅ። በርታ። ብዙ ስራ ይጠብቃል። ብዙ ስራ ይጠብቃል። በርታ። የሚወዱ ጓደኞች አሉ፣ በጣም የሚወዱ ብዙ ሰዎች አሉ። በርታ ነው የምልህ። አንዴ ኮሜንት ላይ በሉ እግዚአብሔርን ስማ የታለላሉ ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው ቁጥጥ አይደለም የሚለው እና ብሩክ ኒውስ ላይ እኮ እንትን ሰርተዋል፣ ጋይስ ቪዲዮ ሰርተዋል አለበት። አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አራራፉ እያልኳቸው እኮ መራራራ ኮሜንት ላይ እኮ ነው በቃ የምን አንተ ኢየሱስ እኔ እኮ ዝነኛው ነው እኮ የሰሙት ይለበለብሽ ነበር
የምር እግዚአብሔርን ነው የምልሽ። ጌታ ምስክር እንጂ ከፒዶ ጋር ነው ኮንታክቴ። ፒዶ ነው አብሮኝ የነበረው ምናምን እኔ ፒዶ ነው እኔ ቱ ቢ ኦነስት ማስቀደም ለኔ ጁዬን በጣም ወደው ፒዶ ደስ ብሎኛል። እናንተ ሪካርዶች አብራችሁ ፖስት ታደርጉት ቪዲዮ ኪሊ ሃይ ፒፕል አር ኮምፔሪንግ ጋር ምን ባለፈው ሳምንት ለሚላዶ ነው ግቲን ሲሰጡት ነበር። አሁን ደግሞ ኔክስት ቲክ ጠብቁ። ጆ እንዳለ ከመጣ ወለ ደግሞ የሆነ ቲክታከር ሲመጣ እንዲሁ ነው። ይሄ ቤተሰብ አልገባችሁ ማሬ ቂጣ ነው ይገለባበታል። እዚህ ኖርማል ቂጣ ነው ማሬ። you have to accept this one ዳዋዬ። አሁን ደግሞ እንትና ይመጣል፣ እስጢፍ ይመጣል። እስጢፍ የጌሙ ንጉስ መጣ ይባላል። ግን በትይደለ እንደዚህ ነው። እስጢፍ ጠፍቷል፣ ይገለበጣል። እንደውም እንደ ሀሳብ አንድ ላይ ቢመጡ አሪፍ ነው። ዳዋዬ ቴንክ ዩ ሶ ማች ዳዋ። አንተን እኮ ሳይትዝም እንደምትል ጊፍታ ያላዋከለ አዋርድ ይቀር ያልከው ነገር ነው። ተፈቷል። አይ ኖ ገና 15 ቀን በኋላ ነው እሱማ የሚፈታው፣ ወይም 15 ቀናት ውስጥ እነሱ ዛሬ ወይም ነገ ነው የሚፈቱት። ሌሎች እውነት ለጆስ እየነገርኩት ነበር። እኔ የምፈራላችሁ ጋይስ እነሱ መተው ብራዘር እያሉ ስፖርትን እያሉ ሰምተው ተው ራቁቱን በተያየ ሰው መሀልና ኢትዮጵያ በሚኖር ሰው መሀል አንግባ በመካከላቸው ጋይስ ቂጥሮ ምንገባው ተው ዘፈን እየተቀባበሉ ሁሉ እንዳይዘፍኑብን። ወይ ሮናልዶ እንዴት ነህልኝ እጄ መጥቶ እንትና የሚል ዘፈን ነው የሚጋበዘው። መታሰብ ነገ ትፈታለህ ምናምን በሚለው አብሮ እንዳይሰሩ ብቻ ዝም ብላችሁ ብታዩስ እናንተ ቆይ ትሞታላችሁ። ማውራት ግዴታ ነው፣ መጻፍ ግዴታ ነው። ኮሜንት ቁጭ ብላችሁ ይሄ ብሬክሰብ ግን ሰላም ነው እንጂ ነው። እሺ ፍሪዬ ንገሪያቸው እንዴት ይታየ ሆነ ደግሞ ነገ አንድ ላይ ቪዲዮ ሲሰሩ ታያቻችሁ። ነገ ስላችሁ ነገ ሳይሆን የመጣችበት ለቪዲዮ ሲሰሩ ይውስ እኔ ምነግራችሁ ሰው ኮሜንታተሮች ሰው ሁሉንም እኩል ውደዱ፣ ወይም ደግሞ አበበን ሞር ከወደዳችሁት አበበን ለመውደድ በቀለም ማንሳት የለባችሁ። እሺ በራሱ እንትን ብቻ ውደዱት፣ አታወዳዷቸው። ተው ሰውን አንተቆይ ማያዬ መቼ የሚናደው ቪዲዮ ትይዛለ እንዴ? ወይናት ሚስተር ስታርዬ ወይናት ለምን ይሰሩ? ለምን ብላኪ እኮ ይጠይቋል። ብላኪ ይሁን የሆነ ሰው ፒንግኛ ላይ የሆነ ሰው እንትን ሲል ነበር ይጠይቀዋል ብለውኝ ነበር። አይ ዶንት ኖ ማን እንዳለ ግን ሲሉኝ ነበረ። ሁሉንም በራሱ አደረግሽ ማለት ነው። በቃ በአንድ ሰው ምክንያት አንዱ ቤት መቡለት ምናምን አይሰለቻችሁ? እነሱ እንደውም ማለት ነው ለፎሎአቸው ለምናቸው ስለሚሳሱ አይቦልኩ